መንግስት ለኤርትራ ምላሽ ሰጥቷል። በአይሻ መሐመድ በኩል የመከላከያ ሚኒስትሯ በኩል በጣም ፈራተባ እያለ በፋና ቴሌቪዥን በኢትዮጵያ ቴሌቪዥን የተቆራረጠ ግን ቀንጨብ አድርጎ በኢትዮጵያ ዜና አገልግሎት የተላለፈች ነች። ያው ዛሬም ትላንትም መገናኛ ብዙሃን ሲቀባበሏት የነበረ አድራሻው የማይታወቅ ሀገሩ አይጠቀስም ከተደርጎ ተቆርጦ የወጣ ነው። ዞሮ ዞሮ ግን ኤርትራ እንደሆነ ከአጠቃላይ ከይዘቱ መናገር ይቻላል። ኤርትራ የምትባለው ቋንቋ ኢሳያስ ወይ ሻዕቢያ የሚባለው ነገር ሳይጠቀሙ በአሽሙር ዜና አገልግሎት ትንሽ ቀንጨብ አድርጎ አውጥቷታል። ፋና ቴሌቪዥን ኢትዮጵያ ቴሌቪዥን ቆርጠውታል። ስለዚህ ጉዳይ ነገራችሁ ምን አሉ ኢንጂነር አይሻ መሐመድ ሪሊ መስመስት ትችላለች ወይ ሌላ ጉዳይ ነው። ግን ስልጣኗ መከላከያ ሚኒስትር ስለሆነች እሱ ላይ ትንሽ ምንለው ነገር አለ። ኢቲቪ ምናምን ቆረጡት። ኤርትራን በተመለከተ ቆርጠውታል። ማን ያወጣው? ኢትዮጵያ ዜና አገልግሎት የሚባለው ነው ያወጣው። ሌሎች ቆርጠውታል። ያኛው 4 ደቂቃ ከምናምን ነው። ፋና ላይ ያለው ኢትዮጵያ ዜና አገልግሎት ላይ ያለው 5 ደቂቃ ከምናምን ነው። ያቺ 5 ደቂቃ ምናምን የኤርትራን ጉዳይ ኤርትራ የሚለው ቋንቋ አልተጠቀሙም፣ ተቆርጧል ጠቅላላ። ኢሳያስ የለ ወይ ሻዕቢያ ምናምን የሚሉት ቋንቋ የለም እና የአድራሻ የሌለው ባጭር ቋንቋ አድራሻ የለው። ኮንቴክስቱ ስለምን እያወራች እንዳለች ስለገባን እንደ ሚዲያ ሰዎች ዝም ብለን አጀንዳ እናርገው እንጂ ጅቡቲ ነው የምታወራው፣ ሱዳን ነው የምታወራው፣ ናይጄሪያ ነው፣ ኮሎምቢያ ነው የሚታወቅ ነገር የለም። የፍርሃትም አንዱ ማሳያ ነው። ከኤርትራ በኩል ግልጽ ነው አይደል የተነገረው። ከኤርትራ በኩል የተሰጠው ባለፈው ግልጽ ነው። ብልጽግና አሁን ያለበት ቁመና አገሪቷ በጦርነት እየታመሰች እንዳለች ተላላኪ እንደሆነ የውጭ ኃይሎች ተልኮ እያስፈጸመ እንዳለ ከዚህ በላይ ግልጽ የሆነ ቃል በቃል ነው ሲገልጸው የነበር ብልጽግና እያለ የመደባበቅ የሌለበት ማለት ነው። እና ምን አለች? ኤርትራ ሀገር ነው ማለት አይቻልም አለች። ኤርትራ ሀገር ነው ማለት አይቻልም። የተለመደ ባህሪያቸው ነው። ልክ ወያኔ ውሸታቸው ነው፣ ቅጥፈት ነው፣ ሁሌ መዋሸት ነው እንደ ባጫ ደበሌ ሲናገር እንደነበረው መዋሸት ነው። እረዚህ ተቆጣጣሩ ሲባል እንደዚህ ሁሌ እየዋሹ ነው። እነዚህ ሙርከኛ እንደዚህ ሲባል የኃይለ ገብረስላሴ ሩጫ አያቸው አይደል? ያ ሩጫ ነው። ይሄ ሙርከኛ ብሎ አቀረቡ። ጠቅላላ ኢትዮጵያ ሰራዊት እኮ ነው እድሜ ልካቸው እንደዋሹ እንደቀጠፉ እኮ ነው እነሱ ስለ እንደነበረው። አይሻ መሐመድም ማን ከማን አንሼ ብላ የተለመደ ባህሪያቸው ነው ትላለች። በዚህ አጋጣሚ ማለት እነሱ ሊሰጡን ያሰቡት የቤት ስራ እዚህ አካባቢ ማለት ነው ኢትዮጵያ ውስጥ ያሉ ጦርነቶች ሁሉም መነሻቸው ኤርትራ ነው። ኦላ ወይ ኦሮሞ ነጻነት ጦር ውጊያ እዚህ አዲስ አበባ ዙሪያ የሚዋጋውም የኤርትራ ልኡክ ነው። እንደዛ ነው የሚሉት። እንግዲህ ትላንት አሪፍ ጓደኛው ትግራይ በዘመተበት ጊዜ የኤርትራ ጦርና የኢትዮጵያ ጦር ትግራይ በዘመተበት ጊዜ ወለጋ ይዋጋ ነበር። ከዛ በፊትም ጭምር ወለጋ ይዋጋ ነበር። የኤርትራ ጦር የኦሮሞ ነጻነት ጦር ይለበለብ ነበር፣ በድሮን ይወጋ ነበር። 9 ወር ሙሉ ደምቢዶሎ የሆሮ ጉድሩ ቀለም ወለጋ ጠቅላላ ኔትወርክ ቆርጦ አይደለ እንዴ ኦሮሞ ተወላጆች 9 ወር ሙሉ ከኔትወርክ ውጭ አድርጎ በድሮን ይደበድበው ነበር፣ በሄሊኮፕተር ይደበድበው ነበር። ይሄ ነው የኤርትራ ተላላኪ የሚባለው። ይሄ እኮ ነው። ይሄ ነው እየተደበደበ ነበር ከትግራይ ጦርነት በፊት ጭምር አረቦች ሆነ እንደዚህ እሱ ወደ አፎ ምናምን ተብሎ ቀለበት በሚተሳሰርበት ጊዜ ማለት ነው። እሷ በተሳሳተ ስሌት ኢትዮጵያ ለመንካት ለሚፈልጉ ኃይሎች ነው እየተዘጋጀን ያለ ነው እንጂ ለዚህ ለመንደር ምናምን አይደለም የምንዘጋጀው። ለፋኖ ምልሻ በቂው ነው ምናምን አለች። ወይ ከነፍራሃቱ እናድምጠው ከነፍራሃቱ። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር
ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠን ነው፣ እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለ። አሁን አይሻ መሐመድ ያው እሷ ማለት የምታውቀው ነገር የላት፣ ግን ሚኒስትር ስለሆነች የመከላከያ ሚኒስትር ስለሆነች ለፖዚሽኗ ነው የምንናገረው። የተሸከመችው ፖዚሽን አንደኛ ኤርትራ ሀገር ነች ለማለት አይቻልም ትላለች። ኤርትራ አይደለች እንደ አብይ ስልጣን ላይ ያስቀመጠችው? አብይ ይክደዋል እንደ አብይ አህመድ አሊ ይክደዋል ወይ? እናመሰግናለን ያ ሺህ ጊዜ ያመሰገነው ጀነራሎቹም እና አባው ታደሰም የኛ ሞት የነሱ ነው የኛ መስዋዕትነት ምናምን እያለቀሰ እንባ እየተናነቀው ሲያለቅስ የነበረ ለምንድን ነው? በእናንተ ምክንያት ነው ስልጣን ላይ የቆየ ነው ጌታዬ እናመሰግናለን ሲሉት የነበረው ማን ሀገር አለ እንዴ? ምን ማለት ነው? ይሄ ሀገር እንደ ሀገር አይደለም ማለት ለአይሻ ነው። አይሻ አሰብ እኮ የተወለደችው የአሰብ ልጅ ነች እኮ ማለት ኤርትራዊ ነች። በኖርማል በኤርትራ አፋር ተወላጅ ነች። ዜግነቷ ነው ኢትዮጵያዊ አይደለም ትበለኝ እኔ አይደለ ነች። ማንም ነው የሚያውቃት። ግን አብይ ቢሰማ ይሄስ ምን ማለት ነው? በዓለም ከባለቤቱ ከዝናሽ ታያቸው በላይ ለአብይ አህመድ ባለውለታ አለው እንዴ? ባለውለታው አብይ አህመድ ያው ልጆች ስለሰጠችው ነው ዝናሽ። በስልጣን ደረጃ ግን ይሄን ሰውዬ ስልጣን ላይ በማስቀመጥ ማን እንደ ኤርትራ መንግስት ውለታ ይዋልልታል? በዚህ ሰዓት ስለ አብይ ጉዳይ አጀንዳ እናደርገው ነበር? የለም እኮ አጀንዳ አይደረግም ነበር፣ ያለቀ ጉዳይ ነበር እኮ። ስለዚህ ሀገር ነው ብሎ እንትን ማድረግ አይቻልም ይላል። እንኳን እኔ ትንሽ ድሮም በተወሰነ አውቀዋለሁ፣ ግን ኤርትራ በተወሰነ ማለት ነው። አሁን ግን የበለጠ ደግሞ ሞር አይቸው የበለጠ የሚነገረውና መሬት ላይ ያለው ምን ይመስላል በሚል ማለት ነው። እና እንደዚህ እውነቴን ነው። እንደዚህ እሷ ሀገር ነው ብላ በራሷ ኤርትራ የሚለው ቋንቋ ተጠቀመች እንዳልኳችሁ ነው። ተቆርጧል። ድፍረት የለም። ይሄም እኮ ኢትዮጵያ ዜና አገልግሎት ደፍሮ ነው ያቺ ያስገባት እንጂ ፋና እኮ ቆርጧታል። ሙሉ በሙሉ ከፋና ተቆርጣለች። ከኢትዮጵያ ቴሌቪዥን ተቆርጣለች እኮ ኢዚያኖች ነው ቆረጣል። አድራሻ የለውም። ማን ነው ያልኳችሁ? እዚህ ላይም ዝም ብዬ አድራሻ የለውም። ዝም ብሎ እዚህ ላይ የሚገርመው ግን ይሄ በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር ሀገር ነው በፍርሃት ተሸግሞ የሚኖርበት በተቻለ አሁን የኢትዮጵያ እና ሰው ተሸምሞ በፍርሃት በጣም የሚኖርባት ይላል። ኢትዮጵያ በነጻነት ምን ነው የምትኖረው? ኢትዮጵያ ዜጋዋ አትገባም ብላ ልደቱ አያሌውን እንኳን አገር ቤት ልትገባ የኢትዮጵያ አየር መንገድ አላሳፍርም ያለች ኢትዮጵያ በአይሻ መሐመድ እንዴት እንደምትቆላመጥ ተመልከቷት። ማንኛውም ትንሽ በእውነት ትንሽ ደግሞ ትንሽ ዘና እናርጋቸው። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። እንግዲህ የአብይ ሞዴስ ኦፐራንዲ ባህሪው ዋና የስራ አካሄዱ እና ህልውና የሚያረጋግጠው በማታለል በማጭበርበር ለጊዜው በማደር ብቻ። ጊዜው እንዴት ብዬ ዛሬ ልደር፣ እንዴት ብዬ ዛሬ እችን ችግሬ እንዴት ብዬ ላምልጥ፣ ነገ አላቅም፣ ነገ ደግሞ ጌታ ያውቃል ነው። እንግዲህ ይሄ እንዲህ ሲባል የነበረ ምቺ ሀገር ነው ማለት እንኳን ይከብዳል ይላል። ሀገር ስለሆነማ አድነዋል። ሀገር ስለሆነማ ባንዲራ ያውለበልባል። ሀገር ስለሆነማ ያው ጎረቤት ሀገር ምናምን እየተባለ ጎረቤት ወንድም ሀገራችን ወንድማችን እያለ አብይ ያው እሷም ጭምር ማለት ነው። ግን 100% በነገራችን ላይ ተመልካቾች የአብይ የውሸት ደረጃ አንድ ከፍተኛ ባለስልጣን የነገረኝ ነው። ከኤርትራ በኩል አንድ ከፍተኛ ባለስልጣንና የቅጥፈት ደረጃው ማለት ነው። ሲሪየስ ጉዳይ ይዘን ቤተ መንግስት ነበርና
መናገር ስለማያስፈልግ ይዘቱም አያስፈልግም ባለቤቱም አይናገርምና የቅጥፈቱ ደረጃ የሰውየው የመዋሸት ደረጃ ከዛ ከፍተኛ የመኮንኖች የጀነራል መኮንኖች በትግራይ ጦርነት ጊዜ ነው ትላልቅ መኮንኖች ባሉበት ጊዜ እንዲህ ብለን ስናወራ እና ጀነራሎቹ ምን እውነት ነው ተነጋግረዋል ከዚህ በፊት የነበረው አንዳንድ ጉዳይ ላይ ሰውየው ማቆ ነገር የለም አርጎ ብሎ ቅርጥፍ አረጋቸው ጀነራሎቹ ፊት ጀነራሎቹ ምን ይበሉ በዚህ በኩል ኤርትራ ሰዎች አሉ ሎካል በዚህ በኩል አብይ አለ በዚህ በኩል የኢትዮጵያ ጀነራሎች አሉ ማቆ ነገር የለም ብሎ ቅርጥፍ አረጋቸው ዋሽ እና ረብለህናል ማለት አይችሉ የኢትዮጵያ ወታደር አይናኑን ነው ያዩት አይናኑ እንዲህ ምን ይበሉ እንዳሉት ደግሞ እርግጠኛ ናቸው እርግጠኛ ግን እዛው መዋሸት ቀላል ነው ለአብይ አህመድ መቅጠፍ ችግር የለበት ትልቅ ነው እኛ ብዙ ጊዜ ሚዲያ ላይ ያለናል ብዙ ጊዜ የቅጥፈቱ ችግር የለበትም መቅጠፍ ችግር የለበትም መዋሸት የለበትም አልነበርኩም ትላንት የተናገረው ዛሬ ይቀየር ጧት የተናገረው ከሰዓት ይቀይሮ ይላል ኖ ብሎ አላየም አልሰማውም አልተናገርኩም ብሎ ይቀጥፋቸው እና ግዙፍ ትልቅ ኢሹ ነው ትልቅ ኢሹ ጀነራሎቹ እዚህ ጋር ቁጭ አድርጎ ቅርጥፍ አድርጎ ዋሻቸው እዚህ የኤርትራ ልኡካን ባሉበት ኤርትራ ልኡካንና ረብለህናል ብሎ ከሱ ጋር መከራከር አልፈለኩም ያልቅላችኋላ እንዴት ብሎ ከአብይ ጋር ከአንድ አያቶላ ከአንድ ፈላጭ ቆራጭ ቬቶ ፓወር ያለው በኢትዮጵያ ጉዳይ ላይ እንዴት ብሎ ይከራከሩታል እንዲህ ብሎ በሚያመሰግንበት ጊዜ ያው ቀየር ብሎ አሁን ያለበት ቁማን እናየዋልና ለጊዜያዊ ድል ሲባል እውነት ነው ለጊዜያዊ ድል ሲባል ምን አላደረገው ነገር አለ እጅ ይስማል አይደል እጅ ስሟል እኮ እጅ ስሟል የሳውዲ ላይ የፕሬዝዳንቱ እጅ ስሟል የኢሳያስ አፈወርቂ እጅ ሲስም አይተናል የቡና ቁርስ ሲያቀብል አላየነውም ያው እዛ ሄዶ ማለት ነው እና እንደዚህ አይነት እናመሰግናለን የሚለው ነገሮችን ሲያደርግ አላየነው ለጊዜያዊ ነገር ማለት ነው የአንድ ሀገር መሪ ቆፍጠን ብሎ ደረጃውና ፕሮቶኮል የሀገር ፕሮቶኮል በሚጠብቅ መንገድ መስራትና አክት ማድረግ ሲጠበቅበት አያደርግም ለጊዜያዊ ወቅቱ የሆነች ነገር አቺቭ ለማድረግ ብሎ ልብ እንዲራራለትና በቃ የሆነ ሴንስ ኦፍ ኢንቲሜሲ እንዲሰማው የመቀራረብ ደረጃው ከፍ እንዲልለት ሁሉም ሲያደርግ ነበር ወደ ሌላ ጉዳይ እንለፍ ተመልካቾች ወደ ሌላ ጉዳይ ጀነራል ዮሐንስ መንጋግ ኢንተርቪው የሰጠው ማለት በነገራችን ላይ እኔ ገለልተኛ ነበርኩኝ የሰውየው ጠሽ ያለ በቃ ምንም ያለ ውሸት አይደለም ዴስፐሬት ሆኖ ለማዋሸትም በቃ እልም ያለ ዴስፐሬሽን ውስጥ ገብቶ በትግራይ ጦርነት ጊዜ ገለልተኛ ነበርኩኝ አለ አለም ሸደግፌ አበባው ታደሰ ዮሐንስ ተጣርተው ዩኒፎርም አስለብሶ ወደ መከላከያ ተመለሱ ብሎ መከላከያ ዩኒፎርም ለብሰው በቃ ዘመቻ ሲዘምት በራያ ኮሌ ዘመተው ዮሐንስ መንጋግ በደቡብ ትግራይ በኩል ወድራያ የሚባል ጀግና አለ በቲዲኤፍ በኩል አሁንም አለ እሱ ነበር ከዛ ሆነ የገጠመው ከርክሞ ሲያዋርደው አንተማ የሆነ ችግር ይሄ ሁላ ጦር ታስጨርሳ አትችልም የሆነ ነገር ድራማ እየሰራህ ነው ብሎ ና ቶሎ ተብሎ ወደ አዲስ አበባ ነው የተጠራው ወድራያ ነበር የገጠመው በዛ በኩል የሰማነው ነው የተረጋገጠ መረጃ ነው ወድራያ ሲገጥመው እዛ ላይ አላወቀም ከባድ ጉዳት ሲደርስበት የዚህ ዮሐንስ ሰራዊት የሆነ ድራማ ያው ትግራዋይ ነው በሚለው ተጠርጥሮ ሰራዊትና ተቀየር ተብሎ ወደ አዲስ አበባ ጠሩት ከዛ አሸንፈናል ተብሎ ሲመጣ ዩኒፎርም ለብሶ ለተና ጀነራል ዮሐንስ የተባለ ገና መስቀል የተባለ አዲስ ትግራይ መጥቶ ጸጥታ ኃላፊ ሆነ ከሙሉ ነጋ ስር የትግራይ ጸጥታ ኃላፊ ሆነ ቁጭ አለ ገናኝ ነበር ሁሉም ነገር ማለት ከነጀነራል ፊሊጶስ ወቅሮ ተገናኝቷል ያው ምን እንደተባባሉ ሰምቻለሁ አጫውቶኛል ጀነራል ፊሊጶስ የሰውየው ስብዕና የዚህ ሰውዬ ስብዕና ጭምር ማለት ነው ወቅሮ ተገናኝተው እና አሁን ገለልተኛ ነበርኩኝ አለ በትግራይ ጦርነት ጊዜ የለውም አልነበርኩም አለ ይሄ ሰው ጤነኛ ነው መጽሐፍ ካነበባችሁ ደግሞ መጽሐፉን አንብቡት መጽሐፉ ብዙ ሰው እየተገረመ ነው ኦህዴድ የህወሓትን ቦታ ሰጠው ህወሓት የኦህዴድን ቦታ ሰጠው አሁን ብዙ ጊዜ ህወሓት ነው አገሪቱ የህወሓት ኢህአዴግ የወያኔ አገዛዝ የህወሓት 27 ዓመት አይደል የሚባለው በስልጣን ጊዜ ግን ህወሓት ለማስደሰት ብሎ ኦህዴድ ለማስደሰት ብሎ ኦህዴድም ስፖንሰር ስላደረጉ ነው ኢንፋክት ብርሃኑ ጁላ እነ ሽመልስ አብዲሳ እነሱ ያሳተሙት ገና በራሳቸው ገንዘብ ስለሆነ ችግር የለበት ዋሽም ችግር የለበት ህወሓት ኮስማና ዋጋ የሌለ ተራ ምናምን ታች አርጓታል
ያው ሆቴሎች ደግሞ በቃ ሀገሪቷ እንደገነቧት በጣም ጎበዞች፣ ፈጣን፣ ሪስፖንሲብል በሄዱበት በቃ የሚሳካላቸው አድርጎ ቁጭ አድርጋቸው በቃ የኢትዮጵያ ዲሲሽን ሜከርስ እነሱ እኮ እኛ ተላላኪ አልነበርንም ነው የሚሉት። ግን ታሪክ ደግሞ ለማስተካከል ይፈልጋሉ። ትላንትም እንደዚህ ነበር፣ ዛሬም እንደዚህ ነበር። ዛሬ ብቻ አይደለም ሀገር የተረከብነው፣ ትላንትም የኛ ሮል እንደዚህ ነበር ለማለት ማለት ነው። የትግራይ ህዝብን ይቅርታ አልጠይቅም እኔ ያለው ይቅርታ አልጠይቅም። ምን አደረኩ? እንዲያም በጣም እኔ ገለልተኛ ነበርኩኝ። ሽልማት ያልተሰጠኝ ገንዘብ ያልተሰጠኝ ምክንያት እኔ ገለልተኛ ስለነበርኩ ነው፣ ሌሎቹ አክቲቭ ስራ ላይ ስለነበሩ ነው ብሎ የዋሻቸው ውሸቶች ዝም ብለን እናድምጠው። ተአምር የሆነ ጉዳይ የኤርትራ መንግስትም ደግሞ ምን አለው? አርስት ላይ ቀደም ብዬ እንዳሳየዋችሁ የገረመኝ ማለት ነው። ሻዕቢያ በኢትዮጵያውያን ጭንቅላት ኤሌፋንት ነው አለ። ኤሌፋንት ነው፣ መሬት ላይ ግን ዜሮ ነው፣ የለም ሻዕቢያን ነው። ህዝባዊ ግንባር ሻዕቢያ ማለት ህዝባዊ ማለት ነው። እንደዛ ነው የሚለው። አብይስ እውነት እንደዚህ ይባላል? ይሄን አርስት አይታችሁ ተመልካቾች፣ ይሄን አርስት አይታችሁ ወደ አርስት ከዚህ ወደዚህ ከመሄድ በፊት የዚህ ሰውዬ ንግግር ከመሄድ በፊት አዲስ እልም ያለ ፕሮፓጋንዲስት ካሳይ ጨመዳ የሚናገረው ሌላ ነው። ካሳይ ጨመዳ በጣም እንደዚህ ናቸው ትግራይ ጦርነት ጊዜ ማለት ነው የኤርትራ ደጋፊ ሆኖ ካሳይ ጨመዳ በሚተነትንበት ጊዜ ቢያንስ ዮሐንስ ገብረ መስቀል ቢረሳ እችን ይረሳል እንዴ? አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ሌላ ጉዳይ እንለፍ። እንግዲህ ይሄን ሰምተን ተመልካቾች ወደ ጀነራል ዮሐንስ ንግግር እንለፍ። እዚህ ጋር የታጨቀ በርካታ ጉዳዮች አሉ። እኔ ከሁሉም የሳበኝ ኤሌፋንት ነው። ሻዕቢያ ሲባል ግዙፍ ነው ስሙ፣ መሬት ላይ ግን የለም ያለበት ደጉ ነገር ምንድነው? በኤርትራ በኩል ጉራ የለ፣ በጣም ይሄ ሚዲያ ላይ ፕሮፓጋንዳ የለ። ያው እንደምታዩት ነው፣ ምንም ነገር የለም። ከውስጥ ነው ነገሩ እንትን የሚያደርጉት፣ ምንም ሚዲያ ላይ ነገር የለም። አየር ኃይል ሲያስጎበኝ የኢትዮጵያ ሚዲያዎች አሁን አየር ኃይል ሲያስጎበኝ፣ ምድር ኃይል ሲያስጎበኝ፣ ወታደሮች ሲመረቁ ምናምን ሲያደርጉ ምናምን ተፍ ነው የሚሉት በሙሉ የለም እዛ የለም። ደግሞ አብይ ስለሚያውቀው ነው የታሪክ ይሄን መንጋግ ከሁሉም በላይ ደግሞ መንጋግ ያውቃል። ዘምቷል፣ ሰሐል ዘምቷል፣ መንጋግ የዘመተ ይመስለኛል ዘምቷል። ዘምቷል። እኛ ሄደን ያዳናቸው የሚለው ቋንቋም አለ፣ ወደ ኋላ እመጣበታለሁ። ግን ያረጀ ያፈጀ ቋንቋ ነው የሚጠቀሙ። ሰሐል ሄደን እኛ ያዳናቸው ወደ ወረደ ምን አለ አምና የዛሬ ባለፈው ሳቀርበው ነበር እዚህ እኛ የሄድነው ለራሳችን ጥቅም ስንል ነው። ለምን ትግራይ አንድ ክፍለ ጦር ትቶ ደርግ ከሶማሌ ሲያድ ባሬ ካሸነፈ በኋላ የቀይ ኮከብ ዘመቻ ብሎ ሁሉም ነገር ወደ ሰሜኑ ብሎ ሲዘምት ጠቅላላ 17 ክፍለ ጦር ምናምን ክፍለ ጦር ወደ ኤርትራ ነው ያዘመተው። ትግራይ አንድ ክፍለ ጦር ብቻ ትቶ ኤርትራን ሻዕቢያን ከደመሰሰ መጥቶ ኤርትራን ለመደምሰስ ሻዕቢያን ለመደምሰስ ትግራይን ለመዳሰስ ነበር ያው ንቋት ማለት ነው። እንደዛ ታሪኩ ይሄ እኮ የትላንት ታሪክ ነው። አባቶቻችን ያሉ አክቲቭ ያሉ ሰዎች የሚነግሩን ነው። ይሄን ካጠፋው ሻዕቢያ ካጠፋው እኛን መጥቶ በአንድ ቀን ይጎርሰናል። ስለዚህ እዛው እያለ እናርቅቀው፣ እንሂድና ተረባርበን እሳቱን እናጥፋው፣ ተመልሶ ነገ ጠዋት እኛን ይለበልበናል። የመተባበር ስሜት ማለት ነው። ለኛ ኤግዚስተንስ ብለን ነው ይሄድ ነው። በርካታ ሰዎች ህሊና ያላቸው ማለት ነው። እነ ጀነራል ታደሰ ወረደ ሲናገሩ እንደዛ ነው የምናውቀው። መጨረሻ እኛንም ስለሚለበልበን እዛው ሄደን እዛው አብረን ሁላችንም እንፋለመው ነው። ከዛ ተሳካላቸው። ይሄ ሰውዬ ግን የሚለው ጠፍተው ነበር እኮ እኛንን ሄደ ያዳነው። ዮሐንስስ ትድን ነበር ወይ ነው ጥያቄው። ህወሓት የሚባለው የህወሓት ሰራዊት ትድን ነበር ወይ በዛ ሰዓት ነው። ይሄ ለመመለስ ህሊና ሊኖር ይገባል። ለእንጀራ ሳይሆን ለቡሌ እኮ እንደ ዮሐንስ መንጋግ አንድ እንጀራ ብልጽግና ቢከለክለው እኔ አልከለክለውም ነበር። የምሬ ነው።
በፊት አልጸጸትም ይቅርታ መጠየቀው አካል የለም ብለው ነበር። አሁን ይሄን ሁሉ ሲያዩት የጦር ወንጀልም ተፈጽሟል እያሉ ያኔ በዛ ተሳትፎ በመኖሩ እና እዛ አካባቢ ላይ እርሶ በተገኙበት በነበሩበት ወቅት ላይ ያ ነገር በመከሰቱ እንደው አይጸጸቱ ይቅርታ እኔኮ መሄዴም ትክክል ነው እያልኩ የሰራሁትንም ስለማቅ የደረሰው ችግርም ስለማቀውና ማስቆም ስላልቻሉስ እኔ ላቆመው እኮ አልሄድኩም። አይ በሰላም በጸጥታም ይሁን መፍትሄ በማበጀትም ቢሆንም ከሐሳብ ያላለፈ ነገር እስከሆነ ግለሰብ የሚያቆመው ሁኔታ እኮ አይደለም የተፈጠረው። አንድ በጣም አንፎርቹኔት የሚያደርገው እኮ ይሄ ነው። ያረጉትንም ስለማ ግለሰብ የሚያቆመው እሳት አይደለም የነደደው። መንግስትም እኮ ያ እንደዛ እኔ እስከማውቀው ያን ያህል እንዲረዝም እኮ አይፈልግም ነበር። ምክንያቱም ራሱ እየጠበሰ እንዳለ እኮ ያውቃል። አገር ሊመራ ብሎ አዲስ የመጣው መንግስት ራሱ እየቀቀለ እንዳለ እኮ ያውቃል። ስለዚህ ለማሳጠር እኔ ማሳጥረው እንኳን እነሱ ነበር እንዲያው የሚያሳጥሩትንም ብልሽ ዲቤት ላይ ብንገናኝ ሙያዊ ዲቤት ብናረግ ፓብሊክሊ ማሳጠር የነበረበት አካል ነበረ። ያ የማያጠፋውን እሳት ያነደደ ፌዝስ ነበሩት አፍ አውጥተው የሚነግሩት። እኔ ደግሞ ሄድኩና ላደርጋት የሚችላትን ነገር አድርጌያለሁ። የፈለገ ከኤርትራ ጋር የፈለገ ቢያረጉም እኮ ዶክተር አብይና ኢሳያስ አብረው መሄድ አይችሉም። ለምን አይችሉም? የተለያዩ ጀነሬሽን ናቸው፣ አይተዋወቁም። የጊዜያዊ ሁኔታ የፈጠረው ነገር አለ። አብረው ግን መሄድ አይችሉም። አብረው የሚዘልቁ ያው አሁን እያየነው አይደል እንዴ? ያ ነገር ኢትዮጵያን 27 ዓመት ለመራው እፈላሰፋለሁ እተነትናለሁ ለሚል ለምን ይሰወረዋል? ዶክተር አብይን እኔ ሳገኘው ከተመላለሰ በኋላ በተወሰነ ጊዜ ሳገኘው ኢሳያስን እንዴት አገኘው ነው የመጀመሪያ ጥያቄ። ያገኘሁት መልስ አርኪ ነው። ኤርትራን ምን ያህል ቆዳ የሆነ ፀሐይ ላይ የተሰጣች ቆዳ እንዳረጋት ግንዛቤ እንዳለው ነው አንደርስታንድ ያደረኩት። በታሪክም እንግዲህ እንደሚታየው ወይም ደግሞ እርሶም አሁን እያቀረቡ እንዳለው ኤርትራ የኢትዮጵያ ተገዳዳሪ ናት ነበረች። አሁንስ የኢትዮጵያን ለመገዳደር የሚያስችል አቅም ላይ ናት ወይም ሀገር ናት ብለን ማሰብ እንችላለን። ከነበር ነው መነሳት ያለብንና እንቅስቃሴዋ አሁንም ኢትዮጵያን የተገዳዳሪነት ሚና ማሳየዋ ነው። እግዚአብሔር ይስጥሽን ጥያቄ በማንሳትሽ ኤርትራ በሻዕቢያ የምትመራው ኤርትራ ኢሳያስ የሚመራት ኤርትራ እና ሻዕቢያ ማለት ነው። ህዝቡ ሌላ ነው፣ ተጎጂ ነው። ከኤርትራውያን በላይ እኮ እኔ ለኤርትራ ታግያለሁ። ለራሳቸው ነው የምነግራቸው። እዛ እንደሞቱት ለምን አልሞትኩም የሚል ጥያቄ ካልሆነ የሚቀራቸው ሌላ ሊጠይቁኝ አይችሉም። እንደ ኤርትራ የተጎዳ ህዝብ የለም። ቀጥሎ ትግራይ ደግሞ አሁን በተራው ደርሶታል። የቀጠናው ችግር ነው፣ የኢትዮጵያ ችግር ነው። አማራም አሁን በኋላ እናነሳው ይሆናል ካረንቱና ረጅሙ። ለማንኛውም ሻዕቢያ ምን ሆነ መሰለሽ አሁን አንድ በጣም የሚያሳዝነኝም የሚሰቀቀኝም በኢትዮጵያውያን ጭንቅላት ሻዕቢያ ኤሌፋንት ነው። በጭንቅላት ነው፣ መሬት ላይ የለም። አልኩሽ እኮ ድሮ ቀይ ኮከብ ዜሮ ነበረ፣ ሞቶ ነበረ። እኛ ሄደን አዳን ነው። ግን ክዶ መኖር ይችላል። የራሱ የውሸት ዓለም አለው። በዛ አድርጎ ደግሞ ወደ ኢትዮጵያውያን ጭንቅላት እንደ ትልቅ ኃይል ሆኖ ጭንቅላታችን ውስጥ ተቀርጸዋል። እንግዲህ ተመልካቾች እኛ ሄደን አዳን ነው ያለው መጨረሻ ላይ እና ኤሌፋንት ነው በሰው ጭንቅላት። ለምን ሚጢጢ አታረጉትም? ሚዲያዎች የኢትዮጵያ ሚዲያ ለምን ምንድን ነው የሚሰራው? እነሱም ተሾመ ሌሎችም ያው አጌና ምናምን ልጆች ለምንድን ነው ልኩን በቃ የሻዕቢያ ልክ ለምን አትነግሩትም? የኢትዮጵያን ህዝብ አይደለም በቃ ኤሌፋንት አርጋችሁ አትሳሉት አሳሉትና ሚዲያ ምን ለመቼ ነው? ሚዲያ ብልጽግና ሚዲያ ለመቼ ነው? ኢቲቪ ለመቼ ነው? ፋና ለመቼ ነው? ፌስቡክ ምናምን ጀግና አብቹ ምናምን ዊላቢ ምናምን እያለ ፌስቡክ ላይ ምንም አይጽፋላል። ዶማ ዝም ብሎ ዱዳ ነገር እንዴ የሚጽፍ ይሄ ለመቼ ነው? ጥሩ ጽሁፍ አድርጋችሁ በቃ ሻዕቢያ ኤሌፋንት አይደለም በቃ ራሳ ነፃ አውጣ ስሌቨሪ ነው ባሪያነት ነውና ነፃ አውጣ ብላችሁ ለምን አጽፉ? እና ዮሐንስ መንጋግ ምስክርነት የሰጡ ነው። ለመቼ ነው ይሄ ነው? አሁን ይሄን ፕሮፓጋንዳ ለመስራት እዚህ ይመጣል። ይሄ ዮሐንስ መንጋግ በዚህ ቁመናው
ትልቅ ሰው ነኝና እኔስ በቃ እድሜ ልክ ሀብታም ነው ያው የምታውቁት ሀብታም ነው ህንጻዎቹን ምናምን ለመጠበቅ እያንዳንዱ ኤግዞስት አድርጎ እየሰራ ነው በደንብ